ጀነራል ሳሞራን የወሰን እንደሆነ ቀደም የገለጽኳቸውን ሐሳቦች በሙሉ ከኛ ጋር ሆኖ ሲሰራ ቆይቷል። በውስጣችን እያመሰገንና ሪኮግናይዝ ያደረግን ቆይተናል። ግን ኦፊሻሊ ብዙ አንናገረው። ስለዚህ ኦፊሻሊ ለታሪክ መቀመጥ ስላለበት እሱም እያረጀ ስለሆነ ኢንሳ መፈጠር የቻለው ለዛሬ በቃው እንደ ሳሞራ ቁርጠኛ ደጋፊ ስለነበረው ነው። ሳሞራ ስንፈጠር የሚሰማን አልነበረም። ለመስማት ዝግጁ ነበር። ለመስማት ብቻ አይደለም ሐሳባችን ለማጠንከር ዝግጁ ነበር። ሐሳባችን ከጠነከረ በኋላ ኤኒ ነገር እኛ ምን ጠይቀውን ያግዘን ነበር። ለዚህ ነው እንግዲህ ዛሬ አፕሊኬሽን ሰርተን ተረከቡ ማለት የደረስነው እንደዚህ አይነት ድጋፍ ስለነበረ ነው። ይሄ ሰው እኛም አንቆይም፣ ግን ኢንሳ እንደ ታሪክ እንዴት እንደተፈጠረ እነ ቱርክ እነ ቻይና ሰዎቻቸው እንደሚያሱት ሁሉ የማይተካ ሚና የነበረው ሰው መሆኑን ኦፊሻሊ መናገር እንፈልጋለን። በሰነዶቻችን እንዲቀመጡ እንፈልጋለን። ቋሚ ሆኖ የሚዘልቅ ነገር የለም። ኢንሳ ከጥቂት ዓመታት በኋላ ታሪካዊ ተቋም ይሆናል። በዛ ጊዜ እንዴት እና ማን ፈጠረው የሚል ጉዳይ ብዥታ መኖር የለበትም። ታሪኩ እንዳለ ሳይዛባ መቀጠል አለበት እና ኦፊሻሊ ጀነራል ሳሞራን በጣም ማመስገን እንፈልጋለን። ምስጋናችን ለመግለጽም ትንሽ ማስታወሻ አዘጋጅተናል። ምስጋናው ለእሱ እንዲስቅ ሳይሆን ታሪኩ እንዲቆይ ነው። ምክንያቱም በአዲሱ መከላከያ ስትራቴጂ ሽማግሌዎች ይወጡ ነው። ስለዚህ ሽማግሌዎች ሲወጡ የነበራቸው ሮል ደግሞ እንዲቀር አንፈልግም። በጣም እናመሰግናለን። ቀጣይ ፕሮግራም ማስታወሻ ይመስለኛል ከሰራን በኋላ እናመጣለን። በእጅ ነው የሰራነው። ይሄም ገዝተን አይደለም ኢንሳይዳር